አቶ ብርሃኑ እንደምን አሉ? ምን አላቸው ባላለው ከኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት ነው የምደውለው። አቶ ብርሃኑ እንደምን አለ? አንድ መረጃ ፈልጌ ነበር አቶ ብርሃኑ። የዚህ የፍትህ ጥያቄ አንድ የኦሮሚያ ባለሃብት አቶ ድንቁ ደያሳ የሚባሉ ሰው የቼክ ማታለል ወንጀልና ከዛ ጋር ተያይዞ የፍትሐብሔር ክስ ተመስርቶባቸው ነበርና በተደጋጋሚ ከሀገር እንዳይወጡም እንዲሁም ደግሞ በህግ እንዲቀርቡ በተደጋጋሚ ጊዜ ቢወጣም እሳቸውን በህጉ መሰረት ፍርድ ቤት ማቅረብ እንዳልተቻለና ከሀገርም እንዲሁ እየወጡ እንደሆነ ምንም አይነት የህግ የፍትህ ጉዳይ እንዳልተፈጸመ መረጃ ደርሶን ነበር የፍርድ ቤት ትዕዛዞችን ጨምሮና በዚህ ጉዳይ ላይ የሚሰጡን መረጃ ይኖራል? አቤቱታ ለምን እናንተ ጋር ይቀርባል? ይሄ እኮ የህግ ስርዓቱ አለ። ቤታ ቀርቦ ነው ቢታየው እንጂ ሚዲያ ጋር አሁን ሂደት ላይ ያለ ጉዳይ ሚዲያ ጋር ሄዶ እንደዛ ነው እንዴት ይባላል? አቤቱታ ማቅረብና ይሄ ችግር ካለ ጉዳዩን እያየ ላለው አካል አቅርቦ በዛ መሰረት መሄድ ነው። አሁን አላውቅም። ይሄ አሁን ያው ብዙ ኬዝ ስለሆነ በየቀኑም ስለሚቀርብ ማቆ ነገር የለኝም። በተደጋጋሚ ግን ይሄ ጉዳይ እንደውም ወደ አዳማ ሁሉ ጉዳዩ መሄድ አለበት ተብሎ አቃቤ ህግም ጣልቃ ገብቶበታል የሚሉ መረጃዎችም አሉና ሚዲያ ጋር አሁን አቤቱታ ሳይሆን ያቀረቡት ያው በህጉ መሰረት የቼክ ማታለልና እንደዚህ ገንዘብ ሳይኖር መስጠት ወንጀል ነው። ማንንም ሰው የ11 ሚሊዮን ብር ነው ደግሞ ጉዳዩና በህግ አንፃር ሁሉም ሰው በህግ ፊት እኩል ነው በሚለው መሰረት እናንተንም ይመለከታል ብዬ ነው። ገብቶኛል። ይሄ እኮ ብዙ ኬዝ ነው የሚቀርበው ከሺህ በላይ ኬዝ ስለሆነ አሁን ለማስታወስ አልችልም፣ ግን ሂደቱ አለ ራሱ ብዬ ነው። አቤቱታ ችግር ካለ በየደረጃው አቤቱታ እየቀረበ እየታየ ነው መፍትሄ የሚሰጠው። አሁን በዚህ ደረጃ ነው በእያንዳንዱ ኬዝ ጉዳይ ላይ ምን ላይ ነው ያለው እንዴት ነው የሚለው ነገር እንዴት ማም ይችላል? ምን ኮሜንት ይሰጣሉ በጉዳዩ ላይ? ግን ይሄው አሁን የፍርድ ቤትና የፖሊስ ምንም ኮሜንት አልሰጥም። ጉዳዩን ሳላቅ እንዴት ኮሜንት ይሰጣለሁ? ማን ነው ታዲያ አሁን ብዙ ጊዜ አሁን ባላንስ ባለማድረግ ምንም ጥያቄ ሳይጠይቁ ዜና ይሰራሉ እየተባልን እንወቀሳለንና ይሄ መረጃ ከደረሰን አቃቤ ህግ አስተያየት ይቀጥሉ። አቃቤ ህግ እኮ አስተያየት የሚሰጥ በሂደት ላይ ያለው ጉዳይ አሁን አቃቤ ህግ ምን ብሎ ነው አስተያየት የሚሰጠው? ገና በምርመራ ላይ ያለ ገና በክስ ላይ ያለው ሂደት ላይ ምን አስተያየት የሚሰጠው? አሁን እኮ ስለ ፍትሐብሔር ጥያቄው አይደለም እኔ እያነሳ ያለሁት የፍትሐብሔር የክስ ሂደቱ ላይ አይደለም። ስለ ወንጀሉም እኮ ነው እያልኩ ያለሁት። አሁን በምርመራ ላይ አይደለም እያልከኝ ያለው በምርመራ ላይ ያለ በምርመራ ላይማ ብቻ ሳይሆን ፖሊስ እኮ ይሄን ጉዳይ አረጋግጦ ከወጋገን ባንክ መረጃ ደርሶት ወጋገን ባንክ እሳቸው ፈራሚ እንደሆነ አረጋግጦ ምርመራውን አጠናቆ ተይዘው እንዲቀርቡ ፍርድ ቤት ትዕዛዝ ሰጥቷል። ምርመራውማ የወንጀሉ ጉዳይ ተጠናቋል። አጥብራን ምርመራ እኮ ነው አሁን ይሄ ጉዳይ ያለው ክስ አልተመሰረተም። ምርመራ ላይ ያለ ጉዳይ ነው። ምርመራ ላይ ያለ ጉዳይ ላይ ምንድነው የሚሰጠው? ክስ ተመስርቶ እኮ ትዕዛዝ ተሰጥቶበታል በፍርድ ቤት። አቶ ብርሃኑ እሳቸው ክስ መስርተው ፖሊስ ምርመራውን አጠናቆ ለፍርድ ቤት አቅርቦ ፍርድ ቤት ታስረው ይቀርቡ ከሀገር ውስጥም እንዳይወጡ ብሎ ትዕዛዝ ሰጥቷል እኮ ፍርድ ቤቱ። አሁን የፍርድ ቤቱ ትዕዛዝ አልተከበረም ነው። ክስ ከተመሰረተ እሺ ክስ ከተመሰረተ በሂደት ላይ ነው። ግን አሁን እያልኩ ያለው ገና በምርመራ ላይ ነው አይደለም። በፍርድ ቤት ትዕዛዝ ተሰጥቶበታል ምን እንዲሆን ታስረው እንዲቀርቡ ለፖሊስ ትዕዛዝ ተሰጥቷል። ፖሊስ እነሱን ማቅረብ አልቻለም። ከሀገር እንዳይወጡ ተብለውም ሰውየው ከሀገር እየወጡ እንደሆነ መረጃ አለን። ወጥተው ሲገቡ ሁሉ እሱን ሁሉ መረጃ አግኝተናልና በፍርድ ቤት ትዕዛዝ ከሀገር እንዳይወጡ የተባለ ሰው እንዴት ነው ከሀገር የሚወጡት? እኔው መረጃ የለኝም። አሁን ሀገር ይውጣ ይሰጥ አጣርተው መረጃውን ይሰጡኛል አቶ ብርሃኑ። ያውኛ የመረጃ ስራ ስለሆነ ምንሰራ አጣርቼ ልሰጥ ይችላል። እኛም ፒአር ልሰጥ አረጋግጥ ይችላል የደረሰበት ጉዳዩ ያለበት ደረጃ እና የሄደበት ሂደት ምንድነው የሚለውን ነገር ማለት ነው። ግን አሁን እያንዳንዱ ኬዝ ላይ እንደዚህ አስተያየት ነው ያው ጊዜ ያሰራል። እያንዳንዱ ጉዳይ ላይ እንደዚህ አይነት ነገሮች ካሉ ቅሬታ ስርዓቱ አለ። በቅሬታ ስርዓት ሰው እንትን ማድረግ ይችላል። ሚዲያው ስንቱ ነገር ሰምቶ ነው እንደዚህ አይነት ነገር መፍትሄ የሚሰጠው። አይ መፍትሄ እየሰጠን አይደለም። እኛ መረጃ ለህዝብ እያደረስን ነውና አቤቱታም እየተቀበልን አይደለም፣ መፍትሄም እየሰጠን አይደለም። እኛ መረጃ ነው የምንሰጠው። ይሄ ግለሰብ ጉዳይማ ተብሎ እንዴት ይታለፋል? ሁለት ግለሰቦች ያለ ጉዳይ ሚዲያ ጉዳይ እየደረሰ ምን ደረሰ የሚለው ጉዳዩን ያወሳስባል። አንደኛ ገና በፍርድ ሂደት ላይ ነው ያለው። ሁለተኛ ቅሬታም ካለው አሁን እያልኩኝ ያለው አንደኛው ወደዚህ መቅረብ አልቻለም ስለሆነ አቤቱታ አቅርቦ ያ ነገር እንዲፈታ ማድረግ ነው መፍትሄ የሚሆነው። ለዛኛው ፎር ዩር ኢንፎርሜሽን እኔ ቼክ አድርጌ እንድነግሩም ላደርግ ይችላል። እኔ ግን አሁን የሁለት ግለሰቦች ጉዳይ ነው ባሉት ነገር አልስማማም። ይሄ ህግን የማስከበር ጉዳይና የፍትህ ጉዳይ ነው። አሁን እሳቸው ማናቸው ምንድናቸው የሚለው አይደለም።
ህግን የማስከበርም ሂደት ቢሆን የሁለት ግለሰብ ጉዳይ ነው። ህግን የማስከበር ጉዳይ ቢሆን እና የሁለት ግለሰብ ጉዳይ ነው ተብሎ ይተዋል ማለት ነው። የሁለት ግለሰብ ጉዳይ ተብሎ ይተዋል እንደዚህ አይነት ነገር። አሁን እኔን ተዋልን ብያለሁ። ተዋልን እኮ አላልኩ። ያልተባለው ነገር ለምን ትላላችሁ? እኔን ተዋልን እያልኩ ያለሁት ለዚህ ሰው ብዙ ጉዳዮች ስላሉ እንደዚህ አይነት ነገሮች ያቤታ ሂደቱ አለ። በዛ መሰረት ይሰራ ነው። ይያገኝ ከፍ ብሎ ሌሎች ነገሮች ላይ መስራት አለበት። የገበላና መስራት ይገባል። ገበላነቱ ላይ ይደረጋገጥ ከተፈለገ ለማለት እኮ ከዚህ እኮ ነው ትምህርት የሚወሰደው። ከዚህ ነው ለምሳሌ በአማራ ክልል አንድ ዳኛ በፖሊስ ታሰሩ ተብሎ የክልሉ ፕሬዝዳንት ጣልቃ ገብተው ዳኛ ማሰር እንደማይቻል በይግባኝ የተሻረ ነገር በይግባኝ እንደሚተው እሳቸው ጣልቃ ገብተው የዳኞችን መብት ያስከበሩበት ሁኔታ አለ። የግለሰብ ጉዳይ ነው ሊባል አይችልም አንድ ዳኛና አንድ ፖሊስ ማለት ይሄና ያኛው የተለያየ ነው። ያኛው ትክክል ነው። ይሄ ግን ኮምፕሊትሊ ከዚህ የተለየ ነገር ነው። ምንድነው የተለየ የሚያደርገው ማለት እንደው የግለሰብ ጉዳይ ተደርጎ ይሄኛው ዝቅ አንደኛ እንግዲህ በዚህ ጉዳይ ላይ ከተፈለገ ማለት ነው። አሁን ግን መረጃው ስላልሌለኝ አንተ ባነሳው ነገር ላይ ነው እየሰጠው ያለው። እሺ መቼ ይሰጡኛል? በሁለት ግለሰቦች መካከል ክርክሮች ሲደረጉ ይሄ ግን ነው አቶ ብርሃኑ በጣም ይቅርታ ያድርጉልኝ። አንዱ የሆነ ነገር ሆንኩኝ የሚል ነገር ያነሳ ስለሚችል በሁለት ሰዎች መካከል የሚደረግ ነገር ነው። እሱ ደግሞ አሁንም ግን አቶ ብርሃኑ ይቅርታ ይደረግልኝ ነገር በሁለቱ ሰዎች መካከል የሚደረግ ነገር ነው። በዛ ያለው ነገር ምን ላይ ነው ችግሩ ያለው በማንተስ በኩል ያለው የሚለው ነገር ችግር ካለ ግለሰቦቹ አቤቱታ አቅርቦ ያንን ነገር አልፎ መፍትሄ ካጡ ሚዲያም ለህዝብ ቢያሳውቅ ዜጎች መብት ተገፋ የሚለው ነገር አሁን ነው። አሁን ባናቱ ገና ሚዲያ ጋር የሚሄድ ከሆነ እንዴት አድርገን ነው ከመለሱልኝ ነገር ጋር ይሄ በሂደት ላይ ያለ አይደለም። አቤቱታ ቀርቦበት ፍርድ ቤት ጉዳዩን አጣርቶ ፖሊስ ምርመራውን አጠናቆ ግለሰቡ አቶ ድንቁ ደያሳ ታስረው እንዲቀርቡ ከሀገርም እንዳይወጡ ትዕዛዝ ተላልፎባቸዋል። አሁን ይሄ የምርመራ ሂደት አይደለም። ይሄ ነገር በህጉ መሰረት ተፈጻሚ ያልሆነም ነው እኮ እያልኳለሁ። ገባኝ እኮ ይሄ አሁን ፍርድ ቤት ትዕዛዝ ቢሰጥም ክስ ካልተመሰረተ ይዘን ማቅረብም ክሱ ላይ ዲቴል የምናደርገው እኛ ነን። እኔ ጋር ነው የታልቀረው አላቆም እያልኩ ያለው ምርመራ ላይ አይደለም ሂደት ላይ አይደለም እያልኩ ያለው ይሄ ነው እያልኩ ያለው ደግሞ ምርመራ ላይ ነው ያለው ሂደት ላይ ነው ያለው ውሳኔ ያላገኘ ጉዳይ ነው። እንዴ ፍርድ ቤት ትዕዛዝ ያስተላለፈበት ጉዳይ እንዴት ነው ውሳኔ ያላገኘው? ፍርድ ቤት ትዕዛዝ አስተላልፎ የፍታቤሩ ጉዳይ ገና ነው ይያዝ የሚል እንጂ ውሳኔ እኮ አላገኘም። የፍርድ ቤት ትዕዛዝ ይያዝ የተባለ ሰው ለምን አልተያዘ የሚለው ነገር ውሳኔ አይደለም። ይያዝ ማለት ደግሞ ይታሰር ማለት ደግሞ ውሳኔ ማለት አይደለም። ለምርመራው ትዕዛዝ ነው ይገባኛል። ትዕዛዙ ለምን ተፈጻሚ አይሆንም? የፍርድ ቤት ትዕዛዝ ለምን ተፈጻሚ አይሆንም? ውሳኔ አግኝቷል ያለቀለት ነው እንደዚህ ነገር አይደለም ይላል። እኔም ያለቀለት ነው አላልኩም። የፍርድ ቤት ትዕዛዝ ለምን አይከበርም? ሁሉም ሰው በህግ ፊት እኩል ነው። እሳቸው ባለሃብት ናቸው። ሌላው ሰው ቼክ ለማድረግ እሺ ፍርድ ቤት ትዕዛዝ ለምን አልተከበረም የሚለው ነገር ለምንድን ነው የሚለው አቤቱታ ሲቀርብ ነው አለ ማለት ነው። ምንድነው አልተከበረ ይሄ ሰውዬ አልተያዘም፣ ትዕዛዝ ተሰጥቶ አልተያዘም። ስለዚህ ስላልተያዘ ለምንድን ነው ያልተያዘው የሚለው ነገር ትዕዛዝ ማነው አቤቱታ ቀርቦ ያልተያዘበትን ቼክ እናደርጋለን። ተገቢ ነው ፖሊስ ጋር ነው አቃቢ ጋር ነው ምንድነው ምክንያቱ የሚለው ነገር አጣርተን እርምጃም ለመውሰድ ለማስተካከል ያ ነገር ሲመጣ ነው። አሁን ሚዲያ ደውሎ ይሄ ነገር ለምን እንደዚህ ያለው የሚለው ነገር እንዴት ልናደርግ ይችላል? እሺ መቼ ይሰጡኛል? በእርሶ መስሪያ ቤት በኩል ይሄን ጉዳይ በተመለከተ መረጃ መስጠት ይሰጡኛል? እንግዲህ ቼክ አደርጋለሁ። ይሄ ነገ እና ተረጋጋ ቢሮ የለውም ወደ ማክሰኞ አካባቢ ደውል። አመሰግናለሁ።